ሰው ለማዳ ነው ይባላል። ሙቀትን፣ ብርድን፣ አካባቢያዊ ለውጥን፣ አዳዲስ ማህበረሰብን ሁሉንም ይለምዳል። ግን ደግሞ ስሪቱን ትቶ እንደ አሳ ውሃ ውስጥ መሆንን መልመድ እንዴት ይቻላል? ልዩ እይታ የዩቲዩብ ቻናል የተለያዩ ጉዳዮችን በተለየ አቀራረብ የሚያቀርብ ቻናል ነው። በዛሬው ትንታኔ በውሃ ውስጥ ለ13 ደቂቃ ያህል ያለ ኦክስጅን ውቅያኖስ ውስጥ ጠልቀው በመግባት የሚያድኑ ማህበረሰብ ጋር አስተዋውቃችኋለሁ። ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዘባጃው ፒፕል ይባላሉ። አንዳንዶች ደግሞ ሲጂፕሲ እያሉ ይጠሯቸዋል። የባህር ላይ ዘላኖች ናቸው። በደቡብ ምስራቅ ኤዥያ ይገኛሉ። በአንድ የተለየ አገር ብቻ ሳይሆን በማሌዥያ፣ ኢንዶኔዥያ እና ፊሊፒንስ ይገኛሉ። ቤታቸውን ውቅያኖስ ላይ ከፍ ተደርጎ በተሰራ የእንጨት ርብራብ ቤት ወይም በእንጨት ቀጥቅጠው በሰሩት ትንሽዬ ጀልባ ውስጥ አድርገዋል። አባት ለልጅ ልጅም ለልጅ ልጅ እያወረሰ የመጣው አንድ ነገር በውሃ ውስጥ ለደቂቃዎች ትንፋሽን በመያዝ ወደ ጥልቁ ውቅያኖስ ውስጥ ገብቶ አሳ አጥምዶ መብላትን ነው። ታዲያ እነዚህ ማህበረሰቦች እስከ 70 ሜትር ጥልቀት ድረስ ገብተው ነው አሳ የሚያጠምዱት። ሲያጠምዱ ደግሞ የተለየ መሳሪያ ይጠቀሙ። ራሳቸው በሰሯት እንደ ቀስትም እንደ ጦርም በምታገለግላቸው ባህላዊ መሳሪያ በመጠቀም በየቀኑ ያድናሉ። በዚህ አደን ታዲያ 70 ሜትር ያህል ጠልቀው በሚያድኑበት ወቅት እስከ 13 ደቂቃ ድረስ ትንፋሽ መያዝን ተለማምደዋል። አንድ ሕፃን ገና በትንሽ ዕድሜው ውቅያኖሱን ይለማመደዋል። ወደ ጥልቁ በመግባትም ከበድ ያለ እንደ ድንጋይና መሰል ነገር ይዞ መግባትን በልጅነቱ ይማራል። እያደገ ሲመጣም የራሱን ሪከርድ ራሱ እያሻሻለ ይሄዳል። እንደ ተመራማሪዎች ከሆነ እነዚህ ጎሳዎች ከሌላው ማህበረሰብ በተለየ አንድ የሰውነት ክፍል አላቸው። ይህም ደምን እያጣራ የሚያከማቸው ስፕሊን የተባለው የሰውነታችን ክፍል ከሌላው አንጻር ትልቅ መሆኑ ነው። ይህም ለረጅም ሰዓት ኦክስጅን እንዲይዙ እንዳገዛቸው ይገልጻሉ። ይሁንና ይህ የሰውነት ክፍል ከሌላው ማህበረሰብ የተለየ መሆን በጊዜ ብዛት በልምምድ ያመጡት ነው ወይስ ተፈጥሮ ያደላቸው ሲሉ ብዙዎች ጥያቄን ያነሳሉ። እርግጥ ነው አንድ የዚህ ጎሳ ተወላጅ ውቅያኖስ ላይ የተሰራ ቤት ውስጥ ተወልዶ መጀመሪያ የሚያየው ነገር ውቅያኖሱን በመሆኑ ከልጅነቱ ጀምሮ የሚያዳብረው አንድ ልምድ ቢኖር ዋናንና ትንፋሽ መያዝን ነው። ታዲያ ይህ ከልጅነቱ ጀምሮ ያዳበረው ልምድ የሰውነቱን ክፍል እድገት ይቀይረዋል። በሚወልድበትም ጊዜ የተወሰነውን ያወርሳል፣ የተወሰነውን ይለማመዳል። እነዚህ ማህበረሰብ ከአንድ ሀገር ወደ ሌላ ሀገር ውቅያኖሱን መሰረት አድርገው ስለሚንቀሳቀሱ የውሃ ላይ ዘላን የሚል ስያሜንም አግኝተዋል። በዚህም የተነሳ ቋሚ ዜግነት ማግኘት አስቸጋሪ ሆኖባቸዋል። ሕይወታቸውን የሚመሩት አሳ በማጥመድና በአሳቸው በመገበያየት ስለሆነም ቋሚ ነገር የላቸውም። ከውቅያኖስ ጋር ያላቸው ጥብቅ ቁርኝትም በየብስ ላይ ለመኖር መልመድ የማይታሰብ አድርጎታል። በዚህም የተነሳ የራሳቸው የሆነ ባህላዊ አኗኗር እንጂ ለልጆቻቸው ዘመናዊ ትምህርትን እንኳን መስጠት አልቻሉም ነበር። አሁን ላይ ግን ይህ እየተቀየረ መጥቷል። ሁሉም ባይሆኑም የተወሰኑት ከቴክኖሎጂ ጋር በመላመድ ለልጆቻቸው ዘመናዊ ትምህርትን ለመስጠት ከዘመናዊነት ጋር እየተቀራረቡ ይገኛሉ።